አያችሁ ጋይስ፣ ይሄ ልጅ እኮ የአርሲ ልጅ አይደለም፣ የሸዋም አይደለም፣ የወለጋን አይደለም፣ የጅማም አይደለም፣ እንደውም የኦሮሚያ ክልል ልጅ አይደለም፣ የትግራይ ልጅ። ቦታው ግን መቀሌ አይደለም፣ አው አክሱምም አይደለም፣ ትግራይ ክልልም አይደለም። እዚሁ ኦሮሚያ ክልል አርሲ ዞን ውስጥ የተሰራ ትልቅ ለህዝብ የሚሆን ለህዝብ ጥቅም የሚሰጠው የውሃ ፕሮጀክት። አያችሁ፣ ብሔር ሳይገድብ ፖለቲካ ሳይገድብ ወርዶ ለህዝቡ የሚጠቅመውን ነገር ሰርቶ የሚያሳይ ትውልድ አለ። እነዚህ አይነት ልጆችን ማበረታታት አለብን። አዎ ከዚህ በፊት ጥፋት ሰርቶ ይሆናል፣ ተቀጥቶም ይሆናል። ጥፋቱ አለፈ፣ ተጸጸተ። አሁን ደግሞ ስራ ላይ ነው ያለው። እናንተስ በብሔር የምትከፋፈሉት፣ በቀበሌ በዞን የምትከፋፈሉት፣ እኔ የወለጋ ልጅ ነኝ፣ እኔ የአምቦ ልጅ ነኝ፣ የሸዋ ልጅ ነኝ፣ እኔ አርሲ ነኝ፣ እኔ ጉጂ ነኝ። ምን ጠቀማችሁ? ለአካባቢያችሁ ምን ጠቀማችሁ? ለአገሪቱ ምን ጠቀማችሁ? ምን ረዳችሁት? ምን አሳያችሁት? ዝም ብለን መጫው፣ ዝም ብለን መከፋፈል። አየህ፣ ሰው ስትሆን እንደዚህ ነው የምታስበው። ሰው ስትሆን እንደዚህ ነው የምትሰራው። ችግርን ታይና የችግሩን ቦታ ተገኝተ በአካል ሰርተ ችግሩን መፍትሄ ሰጥተ ታሳያቸዋለህ። ይሄ ነው ኡማኒቲ ማለት። ሰው መሆን ማለት ይሄ ነው። ለሰው መኖር ማለት ይሄ ነው። መብሰል ማለትም ይሄ ነው። ጆን ዳንኤል በጣም ነው የምናመሰግነው። በጣም እናመሰግናለን። ለሰራው ስራ በጣም ተምሳሌት የሆነ ስራ ሰርተ ያሳይተናል። እናመሰግናለን።